እዚያ ማዶ ጋራ ያለሽው እርግብ ያለሽው እርግብ ምን ረባ አገኘሽ የሚያንገበግብ የሚያንገበግብ ሌላ ማንድ ላንቺ ምን ያደርግልሻል ምን ያደርግልሻል ልቤ እንደ ገበታህ ተዘርግቶልሽ። ሰላም የኔ ውድ ቤተሰቦች እንዴት ታላችሁ? እንግዲህ ከተነፋነፉ ጉንፋን ይዞኝ ነው። ሀይሚና ብሩኬ እንግዲህ ሰሞኑን በጣም ፈታ የሚያደርግ ቪዲዮ እየለቀቁ ነው። እኔ ስላልተመቼ ነው ቪዲዮ ብሰራና ሪያክት ማድረግ ደስ ይለኝ ነበረ፣ ግን ጊዜውን ኬት አባቴ ላንጣው። በጣም ፈታ እያልኩ ነበር እኔ ራሴ የምር ማለት ነው። ያው መስራት ያለባቸውን የሚያስፈልጋቸውን ነገር ከሰሩ ከጨረሱ በኋላ አሁን ደግሞ ወደ ፈታ ስራቸው ገብተዋል። እጅግ በጣም ደስ ይላል። እኔም እስከ ዛሬ ስናገር ቪዲዮ ስሰራ ስለነበረ በጣም ነው ደስ ያለኝ። ማርያምን ቃል በተግባር መቼም ቢሆን አይለያዩም ስራ የሚሰሩት እያልኳችሁ ነበረ። በጣም የተጨነቃችሁ በቃ እንስሱ የሆናችሁ እነሱ ኦዲየንስ የሆናችሁ ልጆች ነበራችሁ። እንግዲህ ታርቀውላችኋል፣ እንኳን ደስ ያላችሁ። በዛ አጋጣሚ ደግሞ ሩታና ብርሽንም እንደዛው ከነ ሀይሚ ጋር አያይዤ እንዲያውም ሀይሚና ብሩክ ሸመኛ ናቸው እያልኳችሁ ነበር አይደለም። ያው አንድ አይነት ልብስ ለብሰው በጣም ታዋቂና ፌመስ ከሆኑ የቲክቶከሮች ጋራ ፕሮግራም ይዘው አይተናል እና በጣም ደስ ነው የሚለው። ማርያምን ያው ለተጎዳችሁ፣ ከስራ ለተባረራችሁ፣ ደሞዛችሁ ለተቀማችሁ በእነሱ ምክንያት ያው እነሱ ሀይ እንኳን አይሏችሁም። ለማንኛውም ራሳችሁን ጠብቁ። ስደተኞች፣ በስደት ላይ ያላችሁ ስለ ራሳችሁን ቴከር አድርጉ። እነሱ ስራ ነው የሚሰሩት። በጣም ተዋደው ተናበው ተከባብረው የሚሰሩት ስራ ነው። እንግዲህ አንድ አይነት ልብስ ለብሰው የሆነ በጣም ፌመስ ተወዳጅ የሆኑ የልጃቸውን ልደት ዕለት ድግስ እንግዲህ ሰርግ የሚመስል የልደት ፕሮግራም ላይ ነው የተገኙት። እንደምታዩት ነው እንግዲህ በጣም ነው ደስ የሚለው። እኔ ብዙ ጊዜ በስደት ላይ ላላችሁ ለምትጎዱ ሰዎች፣ ለምታለቅሱ፣ ዋጋ ለምከፍሉ ሰዎች እያልኳቸው ነበር፣ ግን የቅናት መንፈስ ነው እያላችሁ እኔን ስታጣጥሉ ለነበራችሁ ይሄው። እነሱ ግን እንደተጣረቁ ምንም በመሀላቸው እንደሌለ እንኳን ለእናንተ የሚነግራችሁ የለም። ምክንያቱም እናንተ አሰቡም በቃ እናንተ ራሳችሁን የበላይ አድርጋችሁ በእናንተ የሚመሩ ይመስላችኋል አንዳንዴ። በቃ ከመሰላችሁ ጋር ከኩያችሁ ጋር ከመጣጣይ ከሆነ በቃ እንደናንተው እኔ አሁን ከመሰሎች ጋር ነው የሆነ ነገር በቃ መሰለ እኔን ከማይመጥነኝ እነሱ ከፍ ካሉና እኔ ዝቅ ካልኩ ከእንደዛ አይነት ሰው ጋር እንደዚህ ብዬ አፌንም አልከፍትም። ሙሉ ለሙሉ እንደዚህ ነው ብዬም አይደለም። በነገራችን ላይ እኔ ቁጥብ ነኝ። ቁጥብ አይገልጸኝም። በቃ ዝም ብዬ አግበስ ብዬም አይደለም። ዝም ብዬ አልደለቅም። ለማንኛውም አብርሽና ሩታም ሆኑ ሀይሚና ብሩክም እንደምታያቸው ሽብርቅ ፏ እያሉ ነው። በስደት ላይ ያላችሁ አሁንም ልድገምላችሁ፣ ራሳችሁን ጠብቁ ማለት ወዳለው። ይመቻችሁ። ቃል በተግባር የተናገርኳትን ነገር አንዲት ነገር ውሸት የማልደባልቅባት ኢትዮናስ ቻናል ነውና ይህን ቻናል ተደባለቁ፣ ተቀላቀሉ። የሆነ ነገር ሲፈጠረ ራሳችሁን የምትጎዱ በተለይ ዲፖርት የተደረጋችሁ ሰዎች ይህን ቻናል ሰብስክራይብ አድርጋችሁት ቢሆን ዲፖርት አትደረጉ ነበረ። እየፈለኋ በለዋ ላይ እየለቀቀች አሁን ኢትዮጵያ የገባች ልጅ አለች በሀይሚና በብሩክ ምክንያት። እሷም አሁን ይህን ቻናል ትከታተል ቢሆን እኔ ሚስጥሩን እውነቱን ምንም ጥቅም ሳልፈልግ፣ በእርግጥ እውነት የሚናገር አይወደድም፣ ከፍም አይልም፣ ምንም ነገር አያገኝም። ምክንያቱም እውነት ነው የምነግረው። ለማንኛውም እኔ ምንም ይሁን ምን አልደለቅም፣ አልዋሽም። በጣም የምታሳዝኑኝ እህቶች ስላላችሁ አሁንም ይህን ቻናል ተቀላቀሉ። እውነትን ማወቅ የምትፈልጉ የምትጎዱ ካላችሁ ይመታችሁ። በተለይ ሀይሚና ብሩክ ግን ደስ ብሎኛል ስራቸውን ጨርሰው አሁን ደግሞ ወደ ፈታ ስለተቀየሩ